ፋሚሊ እንዴት ነው ካሜራ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም የሌላ እምነት ተከታዮች ወንድሞቼ ሰላም ብያለሁ። በያላችሁበት ሰላም ይሁንላችሁ። አላህ ከመጥፎ ነገር ይጠብቀን ይጠብቃችሁ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ስለ እስልምና መሰረቶች ያለንን እውቀት የምንፈትሽበት አጭር ጥያቄና መልስ አዘጋጅቻለሁ። እስኪ ራሳችንን አብረን እንፈትሽ። ርዕሱ የእስላም መሰረቶች ይላል። የእስላም መሰረቶች ክፍል 1። ጥያቄ 1። ጥያቄው ምርጫ ነው። የመጀመሪያ የእስላም መሰረት ምንድን ነው? የመጀመሪያ የእስላም መሰረት ምንድን ነው? ምርጫ ሀ ሶላት መስገድ፣ ለ ሸሃዳ መያዝ፣ ሐመሩሃ ዘካ መስጠት። ትክክለኛው መልሱ ማን ይሆናል? ለሸሃዳ መያዝ። መቼም አንድ ሙስሊም ሸሃዳ ሳይዝ ሶላት አይሰግድም፣ ዘካም አይሰጥም። ይሄ ግልጽ ነው። ምክንያቱም ሸሃዳ መያዝ ማለት አላህ አንድ ሙስሊም ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ ማመን፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ነብይ የአላህ መልእክተኛ ናቸው ብሎ መመስከር። በእነዚህ በሁለቱ ካመነ በኋላ ሶላት ይሰግዳል፣ ዘካ ይሰጣል። ከዛም እያሉ ይቀጥላሉ ማለት ነው። ጥያቄ ቁጥር 2። አንድ ሙስሊም በቀን ስንት ጊዜ ሶላት እንዲሰግድ ታዟል? አንድ ሙስሊም በቀን ስንት ጊዜ ሶላት እንዲሰግድ ታዟል? ምርጫ ሀ 3 ጊዜ፣ ለ 4 ጊዜ፣ ሐመሩሃ 5 ጊዜ። ትክክለኛ መልሳችን ማን ይሆናል? ሐመሩሃ 5 ጊዜ። እነሱ ማን ናቸው? ፈጅር ወይም ሱብሂ፣ ዙሁር፣ አሱር፣ መግሪብ፣ ኢንሻ ናቸው። ለዛሬ የነበረን ቆይታ ይህን ይመስላል። ከሁለቱ እናንተ ስንት መለሳችሁ? ኮሜንት ላይ ጻፉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።